2 ቀን ከፍቶሽ ነበረ። በጣም ከፍቶሽ ተበሳጭተሽ ነበረ። ብር አስገብተሻል በባንክ ለማን እንደሆነ ግን አላውቅም። በባንክ ወደ ሀገር የሆነ ብር ይታየኛል እያስገብተሻል። ሰው ታምኛለሽ ትዕግስት፣ ሰው አትመኝ። የዘንድሮውን ሰው ቀብሮ ነው ማመን፣ ሰውን ማመን ቀብሮ ነው። ትዕግስት የዋነሽ ትዕግስት፣ ታስታውቂያለሽ። ነው የምታገቢው፣ ጥሩ ኑሮ ይኖርሻል። ግን ፀጉርሽን የሚጎትት ወንድ ነው የሚገጥምሽ ትዕግስት። ፀጉርሽን እየጎተተ አመድ አመድ ስር እያሯረጠ የሚደበድብ ወንድ ነው የሚያጋጥምሽ። ጠቆር ያለ ቀጭኑ አይሆንሽም። ጠቆር ያለ ቀጠን ያለ ወንድ እንዳታገቢሽ፣ አይወድሽም፣ አይሆንሽም፣ ይደበድብሻል እሱ። አዎ ስለምወዳት በጣም ታብታብ ስላደረገች ነግራታለሁ። ሪቼ እኔ ባል የት ነው እነግርሻለሁ። እኔ 1 ሰዓት ሞላኝ። አቢጋ አላረግሽም እኮ ትዕግስት። ይኸውልሽ ረዘም ያለ ጠቆር ያለ መልካም እንዳታገቢ፣ የሚማታ ነው። አመድ ስር ሁሉ አይቀረውም እየወሸቀ ሲቀጠቀጥሽ። እንደዚህ አይነት ወንድ በደ ህይወትሽ እንዳታስገቢ። የሚጀነጅንሽ ወንድ እንደዚህም ካለ ብሎ ካርጊ እኔ ለአንቺ ብዬ ነገ አይንሽ እንደዚህ ከሚል ማለት ነው። አመድ ውስጥ ገብተሽ ደግሞ አጋንንት ላይ ያስለክፍሻል። አመድ ውስጥ ብዙ ጊዜ ሴጣን አይጠፋም። አመድ ውስጥ ብዙ ጊዜ የሚደበድቡት ሰው ሴጣን ያስለክፉሻል። ስለዚህ ትዕግስት አንቺ ምቀኛ የለብሽም፣ ሆድሽ ነው ምቀኛሽ። ጠላት የለብሽም፣ ሆድሽ ነው ጠላትሽ። ትዕግስት የኔነት የዋነሽ ትዕግስት። የዋነት አታብዢ። እቺ ዱንያ ላይ የዋሆች አትሆንም። ትንሽ ተንኮለኛ መሆን ልመጂ፣ ኃይለኛ መሆን ልመጂ። ኦኬ ማይላይ የ3 ልጆች እናት ነች። ኧረ አይደለችም ማሪ፣ ልጅ የላትም እንዴ? ያውቃታለሁ። ምን ሆነሽ ነው? ልክ ነው። አዎ ልክ ነው እያለችኝ ነው። ኦኬ እሺ ተግባባን። ይሄ ወንዱን ከህይወትሽ አስወጪ፣ አይሆንሽም። እና አንድ ወንድ ደግሞ አለ ቲክቶክ ላይ ዝም ብሎ ሼር የሚያደርግልሽ የሚጀነጅንሽ፣ እሱን እዩ፣ ገምቹ፣ ዝም ብለሽ አውሪው፣ አትራቂው። ብዙም ብር ልከሻል ይታየኛል። ሱዚ ተረጋጊ። ሱዚ ልብ ቅርጽ ነው እየላክሽልኝ። ኦ ሱዚዬ እና ትዕግስትዬ፣ ወደፊት ህይወትሽ ያማረ ነው የሚሆነው። የምትኖሪበት ሰዎች ጥሩዎች ናቸው ይታየኛል እዚህ ጋር። በቃ ጨርሻለሁ። ሱዚ ቲጂዬ አመሰግናለሁ። ሱዚ እንዛዛሽና ሪች አስገብኝና ትንሽ ልይላቸው። ትገቢያለሽ፣ በእንጀራ ልትገቢ። አያችሁ የኔ ምቀኞች ራሱ እዚህ ውስጥ አሉ። እኔ ስራ አይደለም። አንቺ በእኔ ስራ የምትገቢ ምን ስለሆንሽ ነው? በእኔ ስራ እየገባሽ ነው። ሱዚ ወራሪው ሱዚ ማርትዬ ቴንኪው፣ አሴትዬ ቴንኪው፣ ዩ ዌልካም ቲጂዬ። እንዴት ነው የልብሽን የነገርኩሽ? አሞኩት እያለ አለችኝ ሱዚ። ተረጋጊ ሱዚ። አዎ ሱዚ፣ ቀጣዩ ለሱዚ ነኝ። የኔ ባል የት እንዳለ ንገሪ። 100,000 ታብታብ፣ 100,000 ታብታብ። ገበያው እየደራ ነው። ያላ የፈጠነ ስኒ እያየን ነው። ሱዚ በጣም ፎቶ መነሳት ትወጃለሽ። እዛ ዘይቱና ቤት እየሄድሽ ፎቶ መነሳት ትወጃለሽ። በጣም የፎቶ ሱስ ይታየኛል። እዚህ ጋር ፎቶ ትወጃለሽ፣ ግን ተጠንቀቂ። አንድ ቀን ፎቶ ስትነሺ ከብረት ላይ ትወድቂያለሽ። የሆነ እንዲህ ዘንበል ያለ ነገር ይታየኛል ሱዚ። እንዳትወድቂ ፎቶ እነሳለሁ ብለሽ እንድትደፍት እንዳትይ ተጠንቃቂ አርጊ ፎቶ ስትነሺ። እና ሱዚ ምግብ አትበይ፣ ምግብ ዘግቶሻል። ቀጠን ያልሽ ነገር ነሽ። ምግብ ቢ ለጤንነትሽ ጥሩ አይደለም ምግብ ካልበላሽ። በታፕታፕና በጊፍት ነው ማየው ብያለሁ። ፕሮፋይል አሁን ለምሳሌ ቆይ ሱዚ የምቀኞችሽ መጡብሽ። ይኸውልሽ ምቀኛ አለብሽ። አሁን ለምሳሌ ይቺማ የእንትናን ፎቶ ያደርገ ይቺማ እኔ ነኝ። ምንም አይነት ታፕታፕ አላደረገችም። ምንም አይነት ታፕታፕ። እና ሱዚ ቤሩት ነው የምትኖሪው። የቤሩት እንሽላሊቶች አሉብሽ። ህይወትሽ ውስጥ እንሽላሊ ፒፕሎች አሉ። እነኚህ መሀል ላይ የሚሽከረከሩትን አየሻቸው? አንደኛዋ እንዲህ ግድሜ ሄደቿ እቺ ቁልቁል የምትወርዷ ሴትዮ በጣም ትጠላሻለች። አትወድሽም። አግኝታሽ ብትቦጫጭቅሽ ራሱ ትምኞቷ ነው። እቺኛዋ እንዴ የተዘቀዘቀችዋ። እኔ ስልኬ ጊፍት አይሰጥም። ቁጭ በይ። እሷን ከአንቺ ካገኘሻት እንደውም ቀድመሽ ቦጭቂያት። አጠር ምን አይነት ሴት መሰለች የምትታየኝ? አጠር ያለች ፀጉሯን ትፈርዛለች። እንደዚህ አይነት ሴት አለች ህይወትሽ ውስጥ። አስወጫት። እሷን ሴትዮ አስወጫት። ካገኘሻት ቦጭቂያት። ፊቷን በጥፊ ቢያት። አይኗን አሳብጪው። አይኗን እንደዚህ አውጩ፣ አንቺን ሳታወጣው በፊት። እና ቦይፍሬንድ አለሽ ሱዚ፣ አለሽ የሆነ ወንድ አለ ህይወትሽ ውስጥ። ጥሩ ነው፣ ግን አንድ ሴት ታስቸግረዋለች። አንድ ሴት በጣም እያስቸገረች ነው። ጠይቂው፣ ስልኩን ፈትሺ፣ የልጁ የሰውየውን የቦይፍሬንድሽን ስልክ ፈትሺ፣
አዎ የልቧን ስለነገርኳት ሱዚ ሳቀች። ይኸው አበባ ሁሉ ሰጠች። ሱዚ አንቺ ላይ ቆያለሁ። እንደውም እኔ የቤሩቶች ደስ ይሉኛል ታየኝ። አሁን ሱዚ እኔ ቤሩት እንደሆነች አላውቅም፣ ግን ስኒው ነው የነገረኝ እዚህ ውስጥ እና የቤሩቶቹ ላይ ቆያለሁ። ኧረ ማማቶች ውጡ ብያለሁ እናንተ። ማነስ የልቧን ነገርኳት፣ የውስጧን ስለነገርኳት ጊፍቱን አበዛችሁ። እቆያለሁ አንቺ ላይ ሱዚዬ፣ በደንብ ነው ማይልሽ። የልብሽን ፍቅት ታርጌ ነው የምነግርሽ ሱዚ። የሆነ ወንዱ ይወድሻል፣ በጣም ነው የሚወድሽ። ዱባዮች ላይ ዱባዮች ላይ ትንሽ ቤሩት ላይ ቆያለሁ። ለዛ ነው የቤሩት ነው ይሄ ሰኒውን የነገረኝ፣ እኔ እሱ አልነገረችኝም። እና ሱዚዬ ቦይፍሬንድሽ ይወድሻል፣ ግን አንድ ሴት አለች። እሷን ሴት ማናት ምንድናት ብለሽ እሱን ጠይቂው። ስልኩን ፈትሺ ታገኛታለሽ። ከምታውቂያት ጓደኞችሽ መሀል ናት እሱን የምትጀነጭ። ወይ አላልኩሽም? ስኒ ተሰብሮ ነበር ሱዚ አንቺ ላይ ሲደርስ። በጣም አይነ ጥላ አለብሽ ነው ውጭ። አይነ ጥላ በጣም አለብሽ ሱዚ። የራሴ ስኒ ራሱ ቀወረኝ እዚህ ጋር የሱዚ ያንቺ። በይ ሀሴት ተረጋጊ፣ አንቺ ላይ ይመጣለሁ እና ሱዚዬ ልሽልሽን የራሱ መታኝ ስኒ በገዛጅ። በጣም አይነ ጥላ አለብሽ። የውሸት ነገር ደጋረገ ደጋግረ ሱዚ ምቀኛ በጣም አለብሽ። ይኸውልሽ አንቺ ላይ ስደርስ ማጡ ምቀኞቹ። ተረጋጊማ ቤተሰንትን እኔ ማረግልሽ እና ሱዚዬ አጠር ቀጠን ያለችዋን ሴትዮ ምቻት። በጣም ቀውረ ከህይወትሽ አስወጫት፣ ደብድቤት። 3 ሴቶች አሉ ያወራሉ ስላንቺ። በጣም ነው የሚለጠልጡት ስላንቺ። አስቆሚያቸው፣ ያወራሉ እንጂ ውሻ ይጮሃል ምንም አይደር አያመጣም እንደማለት ነገር ነው። ቆዩ አይደል ሱዚ አንቺ ላይ ላቆመው። አዎ ቦይፍሬንድሽ ግን ይወድሻል፣ እንዳትለያዩ። ፎቶ መነሳት ቀንሺ። ብረት ተደግፈሽ ነው ፎቶ የምትነሺ። የተደገፍሽው ብረት አንድ ቀን መውደቁ አይቀርም። እሱ ብረት ጋር አትደጋግሚና ፎቶ አትነሺ። ምግብ አትመገቢ። ምግብ የሆነ ልብ የምትስቢው ነገር አለ፣ ቀንሺ። ለልብሽ ጥሩ አይደለም። ጨርሻለሁ። ከህይወቴ ውጪ ሱዚ። አለቀ። ድጋሚ ልብ ከሰጠሽኝ በኋላ መጨረሻ ላይ ይታይልሻል። አለቀ ሱዚ፣ ጨርሻለሁ። ቀጣይ ወይንያች እማኮ ቴንኪው። ኦ ማይ ጋድ ራሴን አመመኝ። እሺ ቀጣይ ወይ ነይ አንቺ ቤት ዘገብርኤል ነይ። እኔ ላንቺ ነው ማየት የምፈልገው የኔ ፍቅር። የት ሄደች? ወይኔ ጉዴ ፈላ። እስቲ አንዴ 2000 ጊዜ አድርገሻል የኔ ፍቅር። ምን ቦታሽ 100,000 ሙሉት። ኧረ ምንድነው አስረዱኝ። እያየሽው ማሬ ስምሽን ንገሪኛ እናቱ። አንቺ ስምሽን ንገሪኝ። ለአንቺ እንደውም አተላ ላርግ። ቆይ አተላ ጨመር ላርግበት። አተላ ይጨመርበታል ለአንቺ። አዎ አተላ እንበታለሁ። ጨመርኩብሽ ቡሬ። ተረጋጊ ትዕግስት። አሁን ነው ያየሁልሽ ትዕግስት። አንቺ ታፕ ብቻ አድርጊ ማሬ። ስምሽ ማነው? ስምሽ ሮዳስ። ኦኬ ሰም ቀጣይ ተረኛ ቤተ ገብርኤል። ስምሽን ንገሪኝ የኔ ፍቅር። ስም የለሽም እንዴ ማሪፋ? ቤቲ ነኝ። ቤት ኦኬ። የዋነሽ ሰው ታምኛለሽ። ስሚኝ በደንብ የምነግርሽ ነገር ስሚኝ ፍርዬ። ቆይ ተረጋጊ ማሬ። ቤቲ የዋነሽ ሰው ታምኛለሽ። በጣም ነው የምትጸልዩ፣ በጣም ትጸልያለሽ። ግን ዛሬ መተሽ ስኒ ስላሳየሽ ጸሎትሽ ሁሉ እንዳይበላሽብሽ ድጋሚውን ንስሐ ግቢ። አሁን ጸሎትሽ እንዳይፈርስብሽ እኔ ጋር መተሽ ስኒ ስላሳየሽ እኔ ነኝ ያልኩሽ 30 ጊዜ ስገጂ። 30 ጊዜ ስትሰግጂ ስኒ ያሳይሻል፣ ትሄድልሻል። ኢየሱስ የዘላለም አምላክ 666 የምትይው በእናትሽ ቁጥር ነው። ውጭ ከቤቴ። ጸሎተኛ ነሽ፣ የዋ ነገር ነሽ፣ ሰው ታምኛለሽ፣ ሰው አትመኝ። የዘንድሮ ሀሴት ተረጋጊ። እና ቆይ እንዳረቦቹ ደግሞ ፀጉሬን እንዲላርጋት እነሱ ሲተኮሱ እውነት ነው የምር። አዎ የዋነሽ፣ ሰው አትመኝ። ሆድ ይብስሻል ሰሞኑን በጣም ሆድ እየባሰሽ ነው። ታለቅሻለሽ። በዚህ በሁለት ቀን ውስጥ ታለቅሻለሽ። ሰው ታምኛለሽ፣ ሰው አትመኝ። የዘንድሮን ሰው ቀብሮ ነው ማመን። እና አየሹ መንገደኛ ነሽ፣ መንገድ ትሄጃለሽ። እማ እኮ ተረጋጊ። እኔ አንድ ሰው ለስንት ሰው ልገነጣጠል ታዲያ? ቀስ ቀስ እያልኩ ነው ማይላችሁ። የሻይ ያላችሁ ትራሱ ሻይ እየተፈላ ነው፣ በሻይ የምናያለን። እና መንገድ አለሽ። መንገዱ ግን ከ1 ዓመት በኋላ የሚሆን ከ6 ወር በኋላ ምንም
ትሄጃለሽ የሆነ መንገድ። ሰው አትመኝ፣ ትጸልያለሽ። በጸሎትሽ በጣም ጸሎተኛ ነሽ። ሻማ አብሪ፣ ሻማ አብሪ። አሁን ከኔ ስትውጪ ሻማ አብሪና 30 ጊዜ ስገጂ። ታፕታፕሽ ታይቶ እና ሌቦ ታፕታፕሽ ታይቶ ሪታ ማጭበርበር አይቻልም። ታፕታፕ ውስጥ እገባለሁ እና ሰው አትመኝ። በቃ ሰው ጥሩ አይደለም ለአንቺ። ስራሽ ጥሩ ነው፣ ገንዘብ አለሽ፣ በጣም ብር አለሽ፣ ጎበዝ ነሽ፣ ብር ይዘሻል፣ ብር አስጠራቅመሻል። ኧረ እህቴ ጌታ ይቅር ይበልሽ። እኔ ይኸውልሽ ምቀኛ አለብሽ። ምቀኛሽ ኢሮ የምትባል ሴትዮ ምቀኛሽ ናት። እና ብር ጎበዝ ነሽ፣ ጠንቃቃ ሴት ነሽ፣ ብር ትይዣለሽ። በዚሁ ቀጥይ። ስለነበረን ጊዜና ሰዓት አመሰግናለሁ። ከህይወቴ ውጪ አለቀ። እኔ ጌታ ይወድሻል ምናምን የምትሉ ልጆች፣ አዎ ጌታ እንደሚወደኝ አውቃለሁ። ማሪ ያስገብኝ። መዷ ተረጋጊ። ሀሴት ነው የሌለሽ። ሀሴት ካለሽ አንድ ቁጥር ጻፊ። ተረኛ እኔ ነኝ። በታፕታፕ ነው ውዶቼ። በነገራችሁ ላይ ድንቅ ነሽ። ያየውልሽ እኮ የኔ ፍቅር፣ አላየውልሽም? ድንቅ ነሽ። ፕሮፋይላችሁ አንድ ስለሆነብኝ ነው። ዙፋን ታፕታፕ አድርጊ። ሀሴት አለች። አሁን ለሚመጡት ንገሯችሁ ጋይስ፣ የቤቱን ባህሪ ንገሯቸው። ሀሴት አሁን እኔ በአካል አላውቃትም። ቀጠን ያለች ልጅ ናት፣ ቆንጅዬ ናት፣ ደም ግባት አላት። ሰውን ብሎክ በጣም ታረጊያለሽ ሀሴት። ዝም ብለሽ ያገኘሽውን ያላገኘሽውን ቁጥር ዋትሳፕ ላይ ብሎክ ታረጊያለሽ። ይሄ ጥሩ አይደለም። ይሄ ብሎክ ማድረግሽ አንዳንድ ህይወትሽ ሊጠቅሙ የሚመጡ ሰዎችንም ብሎክ እያረግሽ ነው። ጥሩ አይደለም። ብሎክ አታብዢ። እስቲ የሆነ ሰው አለ ህይወትሽ ውስጥ በጣም ብር ያለው፣ ከእጅሽ እንዳታስወጪ እሱን ሰውዬ። ግን አንድ ሴት አለች እንዲህ ቅል የምትልታጠቃሽ የምትመፎክር በሰውዬው ዙሪያ በአንድ ስኒ እና በአንድ ስኒ እኮ ነው የሚታዩ። ማለት ታውቂ ነው እንዴት እንደሽ እና እናንተና እኔ ተራርቀን ያለ ነው። በአካል ስትመጡ ምቀኛ አለብሽ። ምቀኞችሽ እዚህ ውስጥ ማለሉሽ። አሁን ለምሳሌ አታስወራም አንደኛዋ እና ሴቶች አይወዱሽም። ሰውዬሽን በጣም ይፈልጉታል። ህይወት ውስጥ ወጣት ይሁን ትልቅ ሰው አላቅም። ሊሊ አያስቅም። ሊሊ ብር ያለው ነው ሰው ህይወት ውስጥ ያለው ሰው። ብሩን ለመብላት ሲሉ ሴቶቹ አንቺን መደብደብ ይፈልጋሉ። በቅርቡ ትደበደቢያለሽ፣ ተጠንቀቂ። እና ሌላ ምን ይታየኛል? ደስተኛ ህይወት ነው እየኖርሽ ያለሽው። ግን አንዳንዴ ብስጭትቲና ትማረሪያለሽ። መማረር ጥሩ አይደለም ሀሴት። እንዲሁም አጭር ነሽ፣ ተቀብረሽ እንዳቀሪ ወደታች ማለት ነው። እና አመት ባለን ፏ ብለሽ ታሳልፊያለሽ። የሰውዬሽን ስልክ ባልም ካለሽ ወጣትም ከሆነ የቦይ ፍሬንድሽን ስልክ ከፈችና ጎርጉሪ። የሴት ቁጥር ታገኛለሽ። ሰሞኑን እየተጨቃጨቃችሁ ነው በትንሽ ነገር። እኔ ስኒ ያለኝን ነው የማወራው፣ የታየኝን ነው የማወራው። ፈትሺ ስልኩን። ስትፈትሺ ሴት ታገኛለሽ። እኔ ነኝ ያልኩሽ፣ እመኚኝ። እና ሴቶች አይወዱሽም፣ በቃ አይወዱሽም ሴቶች። እስቲ ስለኔስ እንዴ የቤቱን እንትን ህግ አላወቅሽም ሊሊ? የቤቱ ህግ ታፕታፕ ከ1000 በላይ ላረገና ጊፍት በሰጠ ነው፣ ልብ ቅርጽ በሰጠ ነው ማሬ። በነፃ አናይም እኛ። እኔ እዚህ ቡናው እያለቀ እኮ ነው ማሬ። እስካሁን የታየላችሁ አድርግ ንገሩና እናንተ እዚህ የቆያችሁ እየተናገራችሁ አይደል? እኔ እኮ አላወቃችሁም፣ ወቁ ከውን በኋላ። እና በቅርቡ ትደበደቢያለሽ ሀሴት፣ ተጠንቀቂ። አንድ ሱጪ ማሪ ፑሽ እንደዚህ ስትሰጡ ይታይላችኋል። አሁን ሊሊ ይታይልሻል። ችግር ለሞ ሊሊ ለቤቱ እንግዳ ናት የመጀመሪያ ጊዜ ስትመጣ እና ትንሽ ግን የሆነ ነገር ያጋጥምሻል ሀሴት፣ የሆነ ነገር ያጋጥምሻል። እሱን ነገር ታልፊዋለሽ፣ ግን ትንሽ ታዝኝበታለሽ። አለቀ። ከህይወት የውጭ ሀሴት። ኦኬ እሺ። ተረኛ ማነው? ተረኛ አዲስ ገቢ ነኝ። ለአዲስ ገቢ ባህራቸውን ተናገሩ። መስቲነት ተፈጣሪ ሚ ገሊላ ጊፍትም አልሰጠሽም፣ ታፕታፕም አላረግሽም። አዎ ሚ ዘሎ ሚ የለም። ሊሊ ነይ ይታይልሽ። ሊሊ ወደ ሊሊ ስንመጣ የሊሊ ተራ ነው። ሊሊ ቢኮዝ ኦራ ገሊላ በአበባ እና የሚኔ ቆንጆ ሊሊ እናንተ ተናገሩ የቤቱን ባህሪ። ሊሊ አለሽ? አንድ ቁጥር ጻፊ ካለሽ እስኪ የሊሊ አተላላ አርግበት።
ሊሊ እዚሁ ገብታ እንድትቀር ደግሞ አዲስ ናት ሊሊ ታስታውቃለች ለቤታችን ጋይስ። እነ ማማቶች እንዳትመጡ ቤት ይሄ ማማት ነው ምናምን የምትሉ እኔ ለፈጣሪ የተውኝ በቃ አለች ሊሊ። ኦኬ ኦ የሊሊ ናጌ ማልጫውት ምን ያለ ምንም አሁን የሊሊ ዛተር ላኩልኝ አምሮኝ ነው። አንቺ በዛ ዛተር ትለምኝናለሽ። የሊሊ ስኒ ይሄ ነው ሊሊ በጣም አንድ ጨራቅ ሴት አለች እዚህ ውስጥ ትተኛለች። ሴቶች አይወዱሽም ሊሊ በአጠቃላይ የሴት ምቀኛ አለብሽ ሊሊ። እናንተ ውሸት በወር ምን እንበሉና ታዋርዱኝ ውሸት ያሲር አይ ላቭ ዩ አንብንም ዛ ያሲር አይዳ መዛ ሊሊ ሴት አትወድሽም። ሴቶች ይቀኑብሻል እና በጣም ሊሊ መጨፍባይ ናኒ ምን ሆነሽ ነው እንዴ? ተረጋጊ እንጂ እኔ ስንት ቦታ ልገንጠል ገሊላ ቴንክ ዩ። አዎ ንውጡ ነው ጌማ ልጮትም ሲባል አይሰሙም ላለምንም ሊሊ ሴቶች ይጠሉሻል። ቻት ታበዣለሽ ሊሊ በጣም ቻት ታወሪያለሽ ቲክቶክ ላይ እና ቴሌግራም ላይ እንትን ላይ ታወሪያለሽ ቻት። ቀንሺ ጥሩ አይደለም ለአንቺ ለወደፊትሽ ጥሩ አይደለም። የምታገቢ ባል ወደፊቱ ባልሽ ሚማታ ነው። ያሲር ሽኩረን ያምሪ ሚማታ ነው የሊሊ ባል። እንደዚህ ባንድ እንደ ያረጋታል የሆነ ሰዓት ላይ ተጠንቀቂ። ቀይ ወንድ አይሆንሽም ሊሊ። ቀይ ወንድ ወደ ህይወትሽ እንዳታስገቢ ሱዝዬ። አንቺ ሊሊ እየሰማሽኝ ነው አለሽ ካለሽ አለው ወይ? አዎ ቀይ ወንድ እንደ ልጅቷ ምን ሆና ነው? በስመ አብ ወደ ሰይጣን ሰረ ምቀኛ አለብሽ ሊሊ። ምቀኞችሽ ራሱ ልጅ እዚህ ጌም የሚልኩት ናቸው። አዎ ቀይ ወንድ እንዳታገቢ ሊሊ። ቀይ ወንዱን አየሽው? ቀይ ወንድ አይሆንሽም ሊሊዬ። እና ብር በጣም ታውጫለሽ። አታውጪ፣ ብር ቆጥቢ። ዛሬ መስገድ አለብሽ 30 ጊዜ ስግደት ስገጂ ይቅር በለኝ ብለሽ እዚህ መተሽ ስኒ በማስጠንቆልሽ ማለት ነው። እና አንድ ሴት አለች ሊሊ። ማናት? ምን አይነት ሴት ናት? አትወድሽም። እሷን ሴት ተጠንቀቂያት። እዚህ ውስጥ ጠየሻት። እሷን ሴት ተጠንቀቂያት። እቺኛዋ ሴት ባናቱ የተዘቀዘቀችው የምትጠላሽ ሴት ናት። እንደተዘቀዘቀሽ ቀሪና የሴት ምቀኛ ማቆ ፈጣሪ። እሷን ሴት ራቂያት ሊሊ። በጣም መጀናጀን ትወጃለሽ። ጅንጀና በጣም ታበዣለሽ። ለምን እንደሆነ አላውቅም። የታየኝ ነው የምናገረው እኔ። ስኒ ነው ያለው። ጅንጀና በጣም ታበዣለሽ። ቀንሽ። ጅንጀና ጥሩ አይደል። ሁሉም ሴቶች አሉ። አንቺ ትሆኛለሽ። አዎ የሊሊ ምቀኛ እኔም ሆናለሁ። ምን አባቴ አውቄ እኔ ይሆን እንዴ ምቀኛሽ ሊሊ? ካገኘሽኝ ዘቅዝቅኝ፣ እኔንም ችግር የለውም። እና ሊሊዬ የምታገቢ ወንድ ወደፊቱ በጣም ሀብታም ነው። ቀይ ወንድ አይሆንሽ። ቀይ ወንድ እንዳታገቢ ሊሊ፣ የሚማታ ወንድ ነው። እና አሁን አንድ ወንድ አለ በህይወትሽ ዝም ብሎ የሚጀነጅንሽ። ተሳሳትኩ። ከተሳሳች ተሳስተሻል በይኝ፣ ችግር የለውም። ስኒው ነው የሚሳሳተው እንጂ አይደለውም። ራሱ በጥቁር ልክ ነሽ። አዎ ልክ ነኝ። እሱን ጀንጅነሽ እሱን አጥብቀሽ ያዥሽ። ይሄ ወንድ በህይወትሽ የመጣው በጣም የሚሆንሽ ነው ሊሊ። አይቻሉ ጨርሻለሁ። ከህይወቴ ውጭ አለቀ። በ3 ፐርፋና 4 ሰዓት ላውራ እንዴ ለሊሊ? ጨርሻ። ቀጣይ እሺ፣ ጥሩ ላይ ነን። አሁን ከፈለኩም ትዳር ላፋታም እችላለሁ። ማፋታበት ሰዓትም ይመጣል። አሁን ሴትና ወንድ አለያያለሁ። አዎ ገበይነሽ ነኝ። ማስቲናን ቴንኪዩ። ቤሩቶች ላይ በነገራችሁ ላይ ቆያለ። የቤሩትን ሴት ስሚሴ በጣም ነው የምቆየው። እንሽላሊት ፒፕል ስላሉ በላይፋችን የኔ ባል ነው ለእኔም። አረ ገሊላ ጊፍት ሰታኝ ነበር። የት ሄደች? በገሊላ ሞት ይልኝ ላይ ነው ወታለች። ተዋት። ገበይነሽ ይልሽ ገበይነሽ የገበይነሽ ስም ይሄ ነው። አረ ድንቅነሽ አላየሁልሽም እንዴ እስካሁን ማሪ? ድንቅዬ ተረጋጊ። በነገራችን ላይ ሜምበር ማቆ አረ ተረጋጉን እኮ እንትን እኮ ቀለጠ እኮ ጉሮሬ እኮ ትንፋሽ ያለቀ። ሜምበር ያልሆናችሁ ሜምበር ሁኑ። አረ ገሊላ አለች። አንቺ የለሽም ብዬ እኮ አሳለፍኩሽ እኮ ገሉዬ። በአይስክሬሙ ሞት የገበይነሽ ሊና ገሊላ ያንቺን አይልሻለሁ። ገበይነሽ ቂልሽን አፈንድለሽ ፎቶ መነሳት በጣም ትወጃለሽ። አረብኛ ዘፈን ትወጃለሽ። ብዙ ጊዜ ቪዲዮ ምሰሪው በአረብኛ ዘፈን ነው። እንሽላሊ ፒፕሎች በህይወትሽ አሉ። የያሹ ቦይፍሬንድ እንትን ነው ቋሚ ይዞራል። ዙረታም ነገር ነው። ተጠንቀቂው። ጥሩ አይደለም። ቴክ ኬር። ቂጥሽን እንዲያፈንድለሽ ቪዲዮ መነሳት ትወጃለሽ።
ሴክሲዬ ነሽ እና ጥብቅብቅ ያለ ልብስ ነው የምትወጂው። ቀጥይበት፣ ሰውነት ስለሚያምር ሂጂበት። ቦይፍሬንድሽን አጥብቀሽ ያዢ። ውሃ ጠጪ። ለእኔ ነው ማሬ። እሺ። ቤሩትማ ስራቸው ጥንቆላ ነው። ምን ችግር ታዲያ? ጥንቆላ እኮ ያበላል እኮ ጠንጋራ። እና ከቻልሽ እንጠቆላ አብረን እና ቦይፍሬንድሽን ስልኩን ፈትሽ። ስልኩን ስትፈትሽ የሆነ የምታገኙ ነገር አለ በሱ ስልክ ውስጥ። የዋልሽ ሴት አይወጣልሽም፣ ሴት አይወጣልሽም። ማናች ቆንጆ አማራዊ እኔስ ቆይ፣ አረ ተረጋጉ እንዴ! እኔ ስንት ቦታ ልቀነጣጠስ? እሺ እኔ ስንት ቦታ ልሆን? እሺ ለእናንተ ስል ጊዜ ስጡኝ እንጂ ለእኔም ገበነሽ ላይ ነኝ። ገበነሽ ሴቶች ይቀኑብሻል፣ በጣም ነው የሚቀኑብሽ። የሴት ጓደኛ አያስፈልግሽም። ከሴት ጓደኛ ራቂ። ቆንጆ ተረጋጊ። የሴት ራስ አረሰውሽ ማሪ፣ እያየሁ እኮ ነው። የሴት ጓደኛ አታብዢ። አንድ ካለችሽ በቂ ነው። እሷንም ምን አለች? አይመጥንሽም ፎጣው ጠንጋራ። ይህን ፎጣ ብትሳይም አታገኙም የኔ ቆንጆ። እና በቃ ገቤንሽ፣ ህይወትሽ አሪፍ ነው። ብር አለሽ፣ ደህና ነሽ። ህይወትሽ ቆንጆ ላይ ነው። ላይፍሽ ጥሩ ይሆናል። የወደፊት ላይፍሽ 200 ሰዎች ምን እያደረጋችሁ ነው? ወሬ እየጠባችሁ ነው አይደለም? ከዚህ አሪታ እንዲህ ስትል ነበረ ልትሉ። በጣም መሳቅ ታበጃለሽ። መሳቅ ቀንሽ። መሳቅ ጥሩ አይደለም። ሰው አትመኝ። መንገድ ላይ ስትይ ተጠንቀቂ። ቢኮዝ ቤሩት መኪና አደጋ በስቷል፣ አደጋ በስቷል። ተጠንቀቂ። ከህይወቴ ውጪ ጨርሻለሁ። ኦኬ ማማት ነው እንዳትሉኝ ብዬ ተናግሬያለሁ። ማይ ተርን። ኦኬ ገሊላ ቀጣይ ገሊላ ናት። ማማቶች እንዳመጡ ቤቴ። ይሄ ማማት ነው፣ ይሄ እንደዚህ ነው። እኔ ይሻላለሁ። እናንተ እየሰገዳችሁ ታማላችሁ። ማማት ነው እያላችሁ ሰው ቅርጥፍ እያደረጋችሁ እየበላችሁ ነው። እኔ ለፈጣሪ ይተውኝ። አለቀ። እኔ እየተዝናና ነው፣ እየተደበርኩ ነው ከተከታዮቼ ጋር። አለቀ። ኮፒ ሊንክ አድርጉልኝ፣ ታፕታፕ አድርጉልኝ። አዎ አለቀ። ይሄ ማማት ነው ምናምን አትበሉብኝ እየመጣችሁ። እኔ ይሻላለሁ። አደባባይ ወጥቼ ደግሞ እኔ ራሴን አውቀዋለሁ። ጀስተፈታ ገሊላ ይኸውልሽ፣ ገሊላ አንቺ ላይ ሲደርስ ምቀኞችሽ እኔ ሲን ተከተኩ። ገሊላ በጣም ምቀኛ አለብሽ። በጣም ይኸው እኔን ራሱ የአእምሮዬን የሚነካ ምቀኛ ነው ያለብሽ ገሊላ። ዛሬ ከቤት እንዳትውጪ ገሊላ፣ አርፈሽ ተኚ። የሚገጥምሽ ነገር ጥሩ አይደለም። ከቤት እንዳትውጪ። መሳቅ ታበዣለሽ፣ አትሳቂ። ጥሩ አይደለም። ማልቀስ ይመጣል። አቤት ውሃ ጠጪ። ውሃ መጠጣት ጥሩ ነው ለጤንነትሽ። አዎ ሰምተሻል። በያት ቆንጆ አረፈይ አይሀፍ እየነገርኩሽ። እኔ እየታየኝ ነው የምናገረው። አልሰማም ካላችሁ የራሳችሁ ጉዳይ ነው። ሪታ ያለችውን አላዳምጥም፣ ሪታ ያለችውን አልሰማም ካላችሁ ወጋውት። አጣንቀቁ። ገሊላ በጣም ምቀኛ አለብሽ። ሻማ ይታየኛል። ሻማ ጥሩ ነገር ነው። እዚህ ጋር አይሮፕላን ይታየኛል። አይሮፕላን መንገድ ነው። ባይ ተቀመጪማ ከሆነ አንቺን ነው ማየው። መንገድ አለ። መንገድ ትሄጃለሽ ወይ በመኪና ወይ ከከተማ ውጭ ነው የምትዝናኝ። አላቅም የት እንደምትወይ አይዶን ነው። ገሊላ አይሮፕላን የምትኖረው በእንግሊዝኛ እንግባባለን። እና ገሊላ ቲክቶክ መጠቀም በጣም ትወጃለሽ። ቀንሺ። ወንድ ትጀለጥ እንዴች ሴትዮ ምን ሆና ነው የምትልቀው? ወንድ ቀንሺ። ወንድ በጣም መጀናጀን ትወጃለሽ። ቀንሺ። ጥሩ አይደለም። እየታየኝ ነው። እኔ እዚህ ውስጥ የማይሆን አልዋሻችሁ እንዴ። ልጅቷ ምን ሆና ነው? እኔ ልቆልፎ ነው። እኔ ማሪ የሚታየኝን ነው የምናገረው። እኔ ማሪ የሚታየኝን ነው የምናገረው። ከዚህ
የገሊላ ኢንተርኔት እኮ ነው ማሮች፣ ተረጋጉ። የገሊላ ጉዳይማ ምን ደረሰ መሰለሽ? ገሊላ በጣም ጅንጀና ትወዳለች። አወራሁ እኮ እንዴ ጨረስኩኝ። ገሊላ እንዴ አንቺ ጠበቃ ነሽ እንዴ? የገሊላ ጉዳይ ምን ደረሰ የምትይኝ ሳወራይት ነበርሽ። እማኮ ነይ እማኮ። እስኪ ውሃ ልጠጣታ ዋስጪኝ። እስኪ ተረጋጉ። ቆይት ኖ አላለቅ አልቋል። ገሊላ ጨርሻለሁ ነኝ። ይኸውልሽ ምቀኛ እንዳለብሽ የምታውቂው ገሊላ አሁን ስሪጅ ከፍቼ ነው አንቺ ላይ ስደርስ ኢንተርኔት ቆመ። አይሽ ድንቅነሽ ተረጋጊ። አቢጃይ ተረጋጉ ማሮች፣ እንግዳ እያስተናገርኩ ነው። እነዚህ አሁን ገሊላ ምናምን የሚባሉት ከውጭ ነው የመጡት፣ ፌር ተደርጎላቸው እኔ ቤት የመጡ አይደለም። ምቀኛሽን አየሽው? በአንቺ መልሺ አበባዋን እሺ መልስላታለሁ። እማቋውን አይልሻለሁ። ገሊላ ልክ ያንቺ ላይ ሲደርስ የሚያሳዝነው ነገር ኢንተርኔት ቆመ። ስለዚህ እዚህ ዘመቀኛ መብዛት። ስለዚህ ቀንሽ ሴት እዚህ ቲክቶክ ውስጥ ራሱ የሚያወሩሽን አትመኛቸው። ማስቲና ቴንክ ዩ ኦኬ። ታፕታፕ አድርጎ አንዴ ሂዱበት። እኔ ተናግሬያለሁ። ምቀኛ ይሄው ወይኔ ሶፋ ሄደ ተደፋ። አንቺ ገሊላ አይነጥላለ ተደፋው። ይሄው ገሊላ ይሄ ሁሉ የአንቺ ምቀኞች ናቸው። ምቀኞችሽ ከመብዛታቸው እየተነሳ ይሄው ተደፋ። ወይኔ ይሄው ገብሪ ይሄው ተደፋ። ይሄው አንቺ አይነጥላለብሽ። ጸበል ተጠመቂ ማሪ፣ 7 ቀን ጸበል ተጠመቂ። ወይኔ ቡናው ተደፋ። በምንድን ነው ማይላችሁ? ይሄው ተደፋኩ። እኔ ነኝ ያልኩሽ። ገሊላ ሄደሽ ጸበል ተጠመቂ 7 ቀን። አዎ አንቺ ላይ ሲደርስ ቡና ሁሉ ተደፋ፣ ተበጠራረቀ። ቆይ አፈላለውን ተረጋጉ። ቡና እኮ ተወዷል ማሪ። እዚህ ሀገር እኮ ቡና ነጃር ቡና 7 ብቻ ይበቃት። አረት 2 7ም ትግባ። ግን ምቀኛ በጣም ነው ያለባት እንዴ የኔ ቆንጆ። ቡና ሁሉ እኮ ተደፋ እኮ እሷ ላይ ሲደርስ። ኦ ማይ ጋድ እንዴ ቡና ሁሉ ተደፋ ማሪ እሷ ላይ ሲደርስ።